ሁላችሁም ዩቲዩበሮች የምትሆኑ ቲክቶከሮች የምትሆኑ የራሳችሁን ድርሻ አበርክቱ። አቀብሉኝ ብሎ ቁርባን አቀብሉኝ ካን ንስሐውን ተቀብሎ ያቁርብ ብለው ደንግገዋል። ስለዚህ ይሄ በዚህ ድንጋጌ ካህናት መደቡ እንጂ የሕክምናውን ዘርፍ ተከታትለው ሌላው እህት ቤተክርስቲያን ከደረሰበት ላይ አልደረሰም። ከዛ ቁጭት የተነሳ ነው እንግዲህ እኔም ያንን ካየው በኋላ እነዚህ እንዴት ተግባራዊ እናደርጋለን በሚል በቃ ያው ሶዶ ወረዳ ቡይ ግብርናው የአስተዳደሩን ጠይቀን መሪ ሰጡን። የመሰረት ድንጋይ ዛሬ 2 ዓመት አስቀመጠን። እስካሁን እንግዲህ አንዳንድ የማጣራት ስራዎች፣ ገንዘብ የማሰባሰብ ስራ ነበር እየሰራን ያለ ነው። አሁን በዚህ ዓመት እንግዲህ ትክክለኛ ወደ ተግባራዊነት ልንገባ ስለሆነ ሁላችሁም ዩቲዩበሮች የምትሆኑ ቲክቶከሮች የምትሆኑ የራሳችሁን ድርሻ አበርክቱ። በተለይ በአካባቢ ያላችሁ ደግሞ ባለሀብት ከዚህ ቦታ ወጣችሁ ከሶዶ ወረዳ ወጣችሁ በብዙ የተባረካችሁ በሃይማኖት ያላችሁ ይሄ ትልቅ እናንተንም የበለጠም እናንተንም ስለሚመለከት በአካባቢያችሁ ትልቅና ግዙፍ ሀገራዊ ስም ሊያስጠራ የሚችል የሆስፒታል ፕሮጀክት ስለሆነ ዲዛይን ጨርሰናል። ይህንን ተግባራዊ ለማድረግ የሁላችንም ርብርብ ይጠይቃል። ሁላችሁንም እግዚአብሔር ይባርክልን፣ ጠብቅልን፣ ሀገራችን ሰላም ያድርግልን። በየቦታው የወደቁትን ሰማዕታት ደግሞ ደማቸውን እንደ ሰማዕታት ያድርግልን። ሀገራችን ሰላም ያድርግልን። ሁላችሁንም ከ5 ብር ጀምሮ እስከ መጨረሻው የተራዳችሁ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቅልን፣ እግዚአብሔር ይባርክልን። እኛም ደግሞ ሰርተን ለመፈጸም ያብቃን። ዋናዎችም እግዚአብሔር መልእክተኛ አለው ሐሳቡን በሰው አስቀምጦ ያው ይህንን ስለፈቀደልን እናንተንም ደግሞ በዚህ ተሳታፊነት ስለፈቀደላችሁ ሁላችንም እግዚአብሔር አምላክ የተመሰገነ እግዚአብሔር ይባርክልን፣ ይጠብቅልን።